ሰላም የፓናቲው ቤተሰቦች እንደምን አላችሁ? ሁለተኛውን ፓርት ጀምረናል። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ቀጣይ ምንድነው የምናደርገው? ኖርማል የዳታቤዝ ዲዛይን እና የሎጊን ፎርም ፒኤችፒ ኮዳችን ነው የምንሰራው በዚህኛው ፓርት። ስለዚህ በተሰጠን መሰረት የዳታቤዝ ስትራክቸራችን ወይም ደግሞ ዳታቤዝ ዲዛይን ስራችን እንሰራለን። ከዛ ሲቀጥል ዲዛይን ባደረግነው ዳታቤዝ መሰረት የሎጊን ቴብልም ስለተሰጠ በሱ ሎጊን ቴብል በመጠቀም ይሄን ሎጊን ፎርምን ኤዲት አድርገን በተሰጠን ሎጊን ኮሬንሻል ሎጊን አድርገን መግባት ጨምረን በዚህ ቪዲዮ እንሰራለን ማለት ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ ባካችሁ ያበረታታኛል እኔ። ስለዚህ የተሰጠን መረጃ ይሄ ነው። በቀጥታ ወደ ስራችን እንግባ ብዬ ነው። ላይክ፣ ሼር፣ ኮሜንት አውት ማድረግ አትርሱ ባካችሁ። እንግዲህ እዚህ ላይ የተሰጠን ኢንስትራክሽን ይሄን ነው የሚመስለው። you are expected to create a database with name ይልና ስኩል ይላል ኦን ብሎ እዚህ ላይ የተሰጠ ርዕስ አለ። አክቹአሊ እኛ ክሬት አውት የምናደርገው ይሄን ስኩል የሚል ዳታቤዝ የፒኤችፒ ማይአድሚን ዳታቤዛችን ከከፈትነን በኋላ እዛ ላይ ማይስኩኤል ዳታቤዛችን ላይ ነው ይሄን ስኩል የሚል ዳታቤዝ ክሬት አውት የምናደርገው። በዚህ ዳታቤዝ ውስጥ ክሬት የምናደርጋቸው ቴብሎች እዚህ ላይ ተሰጥተዋል። ስቱደንት ቴብል የሚል አለ፣ ኮርስ ቴብል የሚል አለ፣ ቲቸር ቴብል የሚል አለ፣ ሩም ቴብል የሚል አለ፣ ሌላም እኛ የምንጨምረው ቴብልም አለ በተጠየቅነው መሰረት። ስለዚህ ሎጊን ቴብልም አለ። እሱንንም ግምት ውስጥ አስገብተን የዳታቤዝ ስትራክቸራችን ወይም ደግሞ ዳታቤዛችን ዲዛይን እናደርጋለን ማለት ነው በተሰጠን መረጃ መሰረት። እንግዲህ እስኪ ወደ ስራችን እንሂድ። ኦኬ፣ አትጨናነቁ፣ ዘና ብላችሁ እዚች ላይ እስኪ ወደ ኖርማል ዳታቤዛችን እንሂድ። አዲስ ታብ እንክፈትና ሎካል ሆስት ኦኬ፣ እቺን ነገር ላጥፋት። ፒኤችፒ ማይአድሚን ወይም ደግሞ እናንተ ዛምፕ ኮንትሮል ፓናላችሁ ላይ ማይስኩኤል የሚለው ፊት ለፊት ላይ ሄዳችሁ አድሚን የምትለዋን ክሊክ ማድረግ ትችላላችሁ። ይከፍትላችኋል። ወይም ደግሞ ሎካል ሆስት ብላችሁ /php ማይአድሚን ስትሉት ልክ እንደዚህ አይነት ነገር ያመጣላችኋል ማለት ነው። ስለዚህ አሁን የዳታቤዝ ስማችሁ ማን ይባል ተብሏል? እንደምታዩት ከሆነ እዚህ ላይ ስኩል በሉት ተብለናል። ስለዚህ የዳታቤዝ ስማችን ስኩል ብለን ክሬት አውት እናደርጋለን። እዚህ ላይ በተሰጠን ኢንፎርሜሽን መሰረት ዳታቤዝ ኔማችን ስኩል ነው። ስለዚህ ስኩል የሚል ዳታቤዝ ክሬት እናደርጋለን። ኦኬ፣ ችንን አጥፋትና ወደዚች መጥተን እዚች ላይ ኒው ምትላለች ክሊክ አውት እናደርጋት። ስለዚህ ለዳታቤዝ ስማችን ስኩል ብለን እንጽፋለን ማለት ነው። እዚህ ካር ታይፑ እንዳለ እዚህ ላይ የተቀመጠው እናድርገው። አክቹአሊ ምንም እንቀይረው ነገር የለም። ቀጣዩ እዚህ ስኩል የሚል ዳታቤዝ ውስጥ የተለያዩ ቴብሎችን ክሬት አውት አድርጉ ተብለናል። የተሰጡን ቴብሎች አሉ። እንደምታዩት ከሆነ ስቱደንት ቴብል የሚል አለ፣ ቲቸር ቴብል የሚል አለ፣ ሩም ቴብል የሚል አለ፣ ኮርስ ቴብል የሚል አለ፣ ሌላም ደግሞ በኋላ ማሳያችሁ ሎጊን ቴብል የሚል አለ። ከነዚህ ቴብሎች ውጭም ደግሞ እኛ የምንፈጥረው ሌላ ቴብልም አለ፣ ማርክ ቴብል የሚባል ማለት ነው። ሌላ የሚያስፈልጉ እንደ ስኬጁል አይነት ቴብሎች ሊኖሩ ይችላሉ፣ በኋላ የምንሰራቸው ይሆናል። ለአሁኑ ግን እዚህ ላይ የተሰጠቱን ክሬት አውት ለማድረግ እንሞክራለን። ስለዚህ ስቱደንት ቴብልን አሁን ክሬት ለማድረግ እንሞክራለን። ስቱደንት የሚል እዚህ ላይ ስቱድ አንደርስኮር ቴብል በሉት ነው የተባለን፣ ግን እኛ ስሙም ደስ እንዲል ስቱደንት ብዬ ባለ 5 ኮለመን አድርጌ ክሬት አውት ላድርገው። ኤስአይዲ በተሰጠው መሰረት እናድርገው። ስቱድ አንደርስኮር አይዲ ነው መሰለ የሚለው፣ አክቹአሊ ስቱድ አንደርስኮር ኔም ነው መሰለ የሚለው ኮለመኑ እዚያ ላይ። ኦኬ፣ እዚህ ላይ በተሰጠን መሰረት ብዬ ነው። ከዛ ሲቀጥል ኤጅ፣ ሴክስ እና ይር የሚል አለ። አክቹአሊ ሴክስ ብዙ ጊዜ ሴክስ ባትሉ ሪከመንድ ይደረጋል። ጀንደር ኦኬ። ኤኒዌይ ዳታ ታይፑን ለመሙላት እንሞክር። ሴክሱን ካራክተር አድርገን 6 ብናደርገው ሪከመንድ ይደረጋል። አሁን ዝም ብዬ ባርካር ላድርገው ለእናንተ ለማሳየት ያህል ስለሆነ፣ ሌሎቹ ኢንቲጀር ናቸው። ባርካር ለሆነ ሌንግዝ ወይም ደግሞ ቫልዩ እንሰጣለን። እስከ 255 ማክሲመም መስጠት ትችላላችሁ። ስቱደንት አይዲውንም ባርካር አድርጉት ለጊዜው። እዚህ ላይ የተሰጠው S001 የሚል ነው እንደምታዩት ከሆነ ማለት። ስለዚህ S001 የሚለው ቫሪያብል የሆነ ካራክተር ስለሆነ ለዛ ነው ባርካር ያልኩት። ዳታ ታይፑን ቫሪያብል የሆነ ካራክተር ስለሆነ፣ ምክንያቱም የፊደልና የቁጥር ቅልቅል ነው። ልክ እንደዚህ አይነት ዳታ ታይፕ ደግሞ ባርካር ወይም ደግሞ ቫሪያብል ካራክተር ነው የሚባለው እና ሌንግዙ ምኑም ትንሽ
በየጊዜው ሊቀያየር የሚችልበት አግባብ ስለሚኖር ኤኒዌይ እዚች ላይ እንደምታዩት ከሆነ S001 የሚለው ቫሪያብል ካራክተር ወይም ደግሞ ቫርካር ዳታ ታይፕ ስለሆነ 100 ልስጠው ለጊዜው እስኪ። ከዛ በኋላ እዚች ላይ ፕራይሜሪ ኪ ያደርገዋለሁ። ይሄንን ስቱደንት አይዲ ጎ ለዋለሁ እዚች ላይ ኦኬ። ከዛ በኋላ ወደ ታች ወርጄ ሴቭ አድርጋታለሁ ማለት ነው። ሴቭ አድርጋታለሁ። ትንሽ ወረድ ላድርጋትና ሴቭ ኦኬ። ከዛ እንደምታዩት ከሆነ ይኸው ስቱደንት ቴብልን ክሬት አውት አድርገናል። ቀጣይ የሚቀረን ቴብል ምንድነው? ቲቸር ቴብል ነው። ባለ 3 ኮለመን ነው ቲቸር ቴብል። ስለዚህ ስኩል የሚለውን ክሊክ አድርጋለሁ። አሁንም እዚህ ላይ ቲቸር ብዬ ቴብል ኔምን እጽፋለሁ። ባለ 3 ኮለመን ነው ክሬት አድርገዋለሁ። ከዛ ቲቸር አይዲ አለ። ከዛ ቲቸር ኔም ይኖራል። ከዛ ሲቀጥል ደግሞ ማጆር ወይም ደግሞ ሜጆር ሚል ኮለመንም አለ። ቫርካር ለሁሉም እንሰጣለን። እዚህም ቫርካር እናድርገው። እንደምታዩት ከሆነ 100 250 ስላድርገው እዚች ላይ 250 አድርገው እንቺ ከዛችን ፕራይሜሪ ኪ አደርጋትና ጎ አውት አድርጌ ወይም ደግሞ ጎ ብዬ ሴቭ ብለዋለሁ። ኦኬ ከዛ ቀጣይ ክሬት አውት የምናደርገው ምንድነው? ምን ሚል ቴብል ነው ያለን እዚህ ላይ? ሩም ሚል ቴብል። ትንሽ ለእናንተ በደንብ ላይታያችሁ ይችላል። ሩም ሚል ቴብል አለን። ባለ 3 ኮለመን ነው። ሩም አይዲ ቢልድ ኔም እና ሩም ታይፕ የሚል አለ። ስለዚህ እዚች ላይ አሁንም ስኩል ክሊክ አድርጋለሁ። ከዛ በኋላ ሩም የሚል ባለ 3 ኮለመን ቴብል ክሬት አውት አድርጋለሁ። እንደምታዩት ከሆነ ሩም አይዲ ቢልድ ኔም እና ከዛ ሩም ታይፕ የሚል ነገር ነው ያለን። ስለዚህ ሩም አይዲ ሩም ማለት ቢልዲ ወይም ደግሞ ቢልዲንግ ነምበር ቢልዲ ናም ከዛ ሲቀጥል ሩም ታይፕ የሚል አለ። ኦኬ ከዛ ሲቀጥል ለሁሉም ቫርካር እንስጠው፣ ምክንያቱም የተሰጠን ዳታ ቫሪያብል ካራክተር ስለሆነ ብዬ ነው። ከዛ እዚች ላይ ፕራይሜሪ ኪ አድርጋትና ኤስአይዲ ማለት ሩም አይዲ የምትለዋል በዚህ ላይ የት ላይ መሰላችሁ የሩም ያለ አይ ቲንክ እዚህ ላይ ነው። ሩም አይዲ ቢኤልዲ ኔም እንደምታዩት ከሆነ ቫርካር የሆነ ዳታ ታይፕ ነው ያላቸው። ስለዚህ ለዛ ነው ሴቭ ላድርገው ይሄንን። ከዛ ሲቀጥል አሁንም ስኩል የምትለዋን ክሊክ አውት ላድርግና ሌላ የቀረ ቴብል ምንድነው? ኦኬ ኮርስ ቴብል ይቀረናል። ይሄም ባለ 3 ኮለመን ነው። ስለዚህ እዚህ ላይ ክሊክ ላድርግና ኮርስ ብዬ ባለ 3 ኮለመን አድርጌ ክሬት ላድርገው እዚህ ላይ። ከዛ ምን ኮለመን ነው ያለው? ኮርስ አይዲ ሲኦ ኔም እና ዲፓርትመንት አይ ቲንክ ሲኦ አንደርስኮር አይዲ ነው መሰለኝ። አክቹአሊ የኮለመን ኔሙ እናንተ ደስ ባላችሁ ማድረግ ትችላላችሁ፣ ምንም ችግር የለውም። ከዛ ሲቀጥል ሲኦ ኔም ላድርገው እዚህ ላይ ዲፓርትመንት ልበለውና ሁሉንም ቫርካር ዳታ ታይፕ ሰጠዋለሁ። ቫርካር ከዛ በተሰጠው መሰረት ሴት መንገድ እናድርጋት። እዚህ ላይ ፕራይሜሪ ኪ ላድርጋትና ስንጎል በላት። ከዛ ሲቀጥል ሴቭ ላድርገው። ግን እንደምታዩት ከሆነ ቸክ እናድርገው። ኮርስ አይዲ ኮርስ ኔም እና ዲፓርትመንት ነው የሚለው። ልክ ነን። ኮርስ አይዲ ኮርስ ኔም ዲፓርትመንት ከዛ ሴቭ ኦኬ። ከዛ ቀጣይ ምንድነው የምንሰራው? ቴብል የሎጊን ቴብል መስራት አለብን። የሎጊን ቴብል ብንሰራ ይመረጣል። ሎጊን የምናደርገው በዚህ በተሰጠን የሎጊን ክሬደንሻል ስለሆነ የሎጊን ቴብልን ክሬት እናደርጋለን። ከዛ በፊት ግን ጥያቄው ላይ ማርክ ሪከርድ እንዲያደርግ የሚል ነገር ስላለው ስኬጁል የሚል ነገር ስላለው የምንጨምራቸው ቴብሎች ይኖራሉ። ግን ለአሁኑ እዚህ ላይ ሎጊን ቴብልን ክሬት ላድርግ። በተወሰነ መንገድ ሎጊን ቴብሉን ለማስተካከል እንሞክራለን። የሎጊን አይዲ ልንሰጠው እንችላለን። ከዛ ሲቀጥል ደግሞ ሮል አድሚን ሮል ወይም ደግሞ እንደ አድሚን ሆኖ የሚገባ ሰው፣ እንደ ቲቸር ሆኖ የሚገባ ሰው፣ እንደ ስቱደንት ሆኖ የሚገባ ሰው ምን አይነት ዳሽቦርድ ነው የሚያገኘው የሚለውን ነገር እሱን ለማስተካከል በተወሰነ መንገድ የተሰጠውን ቴብል ኤዲት አውት አድርገን የተወሰነ ኮሎመን ጨምረንበት ክሬት ለማድረግ እንሞክራለን። ስለዚህ ሎጊን ልበለውና እዚህ ላይ ባለ 4 ኮሎመን እንደሆነ ክሬት አውት ላድርገው። እዚህ ላይ ሎጊን አይዲ ሎግ አይዲ ኑር። ከዛ ሲቀጥል የተሰጠን አካውንት አለ። ከዛ ሲቀጥል ፓስወርድ ይኖረናል። ከዛ ሲቀጥል ከፓስወርድ ቀጥሎ ሮል የምትል አንዲት ባተን ማለት ኮሎመን የምንጨምርባት ጥሩ ነው።
varchar ይሄንንም varchar ይሄንን ግን int እንደሆነ ልተውና አውቶ ኢንክሪመንት አድርገዋለሁ በኋላ እዚች ላይ 255 ችነን ለአጥፋት ኢንቲጀር ዳታ ታይፕ ላለው ሌንግዝ ወይም ደግሞ ቫልዩ አይሰጥም። እችን a_i ወይም ደግሞ አውቶ ኢንክሪመንት የምትለዋን ቼክ አድርጓት። እኛ የምንሰጠው አይዲ የለም አውቶማቲካሊ ኢንሰርት ባደረግንለት ቁጥር 1 2 3 እያለ እንዲሄድ ስለተፈለገ ስለዚህ አውቶ ኢንክሪመንቷን ቼክ ስታደርጓት ራሱ አውቶማቲካሊ ፕራይመሪ ኪ ያደርግላችኋል። ሴቭ ላድርገው። ኦኬ አሁን እንግዲህ ከሞላ ጎደል የተሰጠንን ቴብል ክሬት ለማድረግ ሞክረናል። ለጊዜው አንድ ቴብል እንጨምራለን። እንግዲህ ጥያቄው ላይ ማርክ ለእያንዳንዱ ስቱደንት እያንዳንዱ ኮርስ ላይ ያመጣው ማርክ በቲቸሩ ሪከርድ ይደረጋል ወይም ደግሞ ይመዘገባል። ስለዚህ ያንን ማርክ መዝግቦ የሚይዝ ወይም ደግሞ የምናስቀምጥበት ቴብል ያስፈልገናል። ስለዚህ በተቻለ መጠን ምንድነው የምናደርገው ማርክ የሚል ቴብል ክሬት ለማድረግ እንሞክር። ስኬጁል የሚል ቴብልም ያስፈልገናል፣ ግን ለአሁኑ እስኪ በእነዚህ እንስራ፣ በኋላ እንጨምርበታለን። በኋላም ኤዲት ማድረግ ወይም ደግሞ መጨመርም ስለሚቻል ስለዚህ ማርክ የሚል ቴብል ስለሚያስፈልገን እሱን ክሬት ለማድረግ እንሞክራለን። ኦኬ ስለዚህ ይሄ ማርክ ቴብል የተለያዩ ኮለመኖች ሊኖሩት ይችላሉ። እንግዲህ በዋናነት ማርኩ የተማሪው በመምህሩ የሚሞላ የሆነ ኮርስ ላይ ያመጣው ስለሆነ የተማሪው አይዲ፣ ያስተማረው መምህር አይዲ፣ የተማረው ኮርስ አይዲ መግባት እንዳለበት ይታወቃል። እሱንን ግምት ውስጥ አስገብተን ሌላ የምንጨምረው ኮለመንም ይኖራል። ኤኒዌይ ለአሁኑ ይሄ ማርክ ቴብል የሚከተሉትን ኮለመኖች ሊይዝ ይችላል። የመጀመሪያው ማርክ አይዲ ይኖረዋል፣ አውቶ ኢንክሪመንት የሆነ ነው። ከዛ ሲቀጥል ስቱደንት አይዲ ያስፈልጋል ወይም ደግሞ ስቱድ አይዲ ከስቱደንት ቴብል የሚመጣ ነው። ከዛ ሲቀጥል ኮርስ አይዲ ያስፈልጋል። ማርክ ሲባል መቼም የሆነ ተማሪ የሆነ ኮርስ ላይ በሆነ መምህር ተምሮ ያመጣው ስለሆነ የሶስቱም ቴብሎች አይዲ የኮርስ የስቱደንት እና የቲቸር ቴብሎች አይዲ እንደ ፎሬን ኪ ዚ ይገባል። ቀጣይ ሪዛልት የሚል አንድ ኮለመን ይኖረዋል። ከዛ ሲቀጥል ሴሚስተር ፈርስት ሴሚስተር ነው ሰከንድ ሴሚስተር ነው ይሄንን እንትን ያመጣው ወይም ደግሞ ማርኬት ቦላልት የሚለውን ለማወቅ ከዛ ሲቀጥል ደግሞ አካዳሚክ ይር ያስፈልጋል። በዚህ ዓመተ ምህረት የሚለው ማለት ነው። ለአሁኑ እስኪ እነዚህን ኮለመኖች ሰጠን ወይም ደግሞ ልክ እንደዚህ አይነት ኮለመን እንዲኖረው አድርገን ክሬት ለማድረግ እንሞክር። አስፈላጊ ሆኖ ከተገኘ በኋላ ሁሉን ነገር ኤዲት ለማድረግ እንሞክራለን ማርክ ላይ። ለአሁኑ ግን እስኪ ለምሳሌ የማርክ ለበለውና ባለ 7 ኮለመን አድርጌ ማርክ የሚል ቴብል ክሬት ላድርግ። ኦኬ ምን ያለኝ እዚህ ላይ ማርክ አይዲ ይኖረኛል። ለጊዜው ዝም ብዬ ኤምአይዲ ልበለው። ስቱድ አይዲ ይኖረናል። ለዚህ ስቱድ አንደርስኮር አይዲ ይኖረናል። ከዛ ኮርስ አንደርስኮር አይዲ ይኖረናል። ከዛ ሲቀጥል ቲ አይዲ ይኖረናል፣ ቲቸር አይዲ ማለት ነው። ከዛ ሲቀጥል ሪዛልት ይኖረናል። ምን ያህል ነው ያመጣው ከመቶ የሚለው ነገር የሚቀመጥበት ነው። ግሬዱ ቤዝድ ኦን ዚስ ሪዛልት በኋላ ቪው ስናደርገው ወይ ደግሞ ሴሌክት ስናደርገው ነው ካልኩሌት ተደርጎ የሚመጣው። ሴሚስተር ይኖራል እዚህ ላይ አይ ቲንክ እቺኛው ትንሽ ተሳሳተች ልበል። ከዚህኛው ላይ አድርጋት። ከዛ ሲቀጥል አካዳሚክ ይር ይኖረናል ማለት ነው። አካዳሚክ ይር ይኖረናል እዚህ ላይ አካዳሚክ ይር ይኖረናል። ስለዚህ አካዳሚክ ይር እንበልና ዳታ ታይፓችን ለማስተካከል እንሞክራለን። ይሄንን አካዳሚክ ይር ይሄ ዓመተ ምህረት ተብሎ ስለሚገለጽ ይር ብናደርገው ጥሩ ነው። ሴሚስተሩን ቫርካር እናድርገው። ፈርስት ሰከንድ ሴሚስተር ስለሚል ሪዛልቱን ኢንቲጀር እንደሆነ ይቀመጥ። ቫርካር እናድርገው። ይሄንን ቫርካር እናድርገው፣ ምክንያቱም ክሬት እናድርገው በሙሉ ቫርካር ስለነበረ ለእያንዳንዱ እስኪ መቶ እንስጠው። እዚህ ላይ ቅድም የሰጠነው መቶ ስለሆነ ኦኬ። ለኢንቲጀር ዳታ ታይፕ አይሰጥ ማለት ሌንግዝ አይሰጥም። ሴሚስተር እና ይር ላይም አይሰጥም። ተውት ብላችሁ ክፍቱን እዚህ ላይ ምንም አትሰጡም። ከዛ ወደዚህ ታመጣቱና ችን ማርክ አይዲ የምትለውን አውቶ ኢንክሪመንት እንዲሆን ታደርጉታላችሁ። ከዛ ወደ ታች አወጣችሁ ሴቭ ትሉታላችሁ ማለት ነው። ሂር ዊ ጎ። ከሞላ ጎደል የሚያስፈልገንን የዳታቤዝ ስትራክቸር ዲዛይን ለማድረግ ሞክረናል። ሪሌሽንሽፕ ማስቀመጥ ምናምን እንችላለን። እሱንን በኋላ አሳያችኋለሁ። እንግዲህ ከሞላ ጎደል አሁን የቴብል ስትራክቸራችን ክሬት አድርገናል። ሪሌሽንሽፕ እንዴት ክሬት እንደሚደረግ አሳያችኋለሁ። ዲዛይነር ላይ ተገብቶ ነው ሪሌሽንሽፕ የሚሰራው ማይስኩዌል ላይ። እንግዲህ አስፈላጊ ሆኖ ከተገኘ
በኋላ ወይም ደግሞ ነገ ሲያስፈልገን ቀጣይ ቪዲዮ ኮርሳችን ላይ ተጨማሪ ቴብሎችንም ሆነ እያንዳንዱ ቴብል ላይ ኮለመኖችን ልንጨምር የምንችልበት አግባብ ሊኖር ይችላል። ስለዚህ ለአሁኑ ግን የዳታቤዝ ዲዛይን ስራችንን ጨርሰናል እንላለን ማለት ነው። ጨርሰናል እንላለን። ኦኬ። ስለዚህ ቀጣይ ሊኖረን የሚችል ስራ ወይም ደግሞ ተግባር ምንድን ነው? አሁን እንደምታዩት ከሆነ ዳታቤዝ ዲዛይናችን ላይ የዳታቤዝ ዲዛይናችን ከጨረስነን ምንድን ነው ቀጣይ የምንሰራው ስራ የሚለውን ነገር ቀጣይ እናያለን ማለት ነው። ስራችን የሚሆነው ምንድነው? የፈጠርነውን ዳታቤዝ ኮኔክሽን እንሰራለታለን። ማለትም ደግሞ ይሄ በኤችቲኤምኤል፣ በሲኤስኤስ፣ በጃቫስክሪፕት የተሰራው ይሄ ፍሮንት ኢንድ ዲዛይናችን አት ዘ ባክ ኢንድ ካለ ማይስኩኤል ዳታቤዝ ጋር ኮኔክት ማድረግ የሚችል የፒኤችፒ ስክሪፕት እንሰራለን። እሱነን የት ላይ ነው የምንሰራው? ኢንክሉድ ፎልደር ውስጥ የፈጠርናት connect.php የምትል ፋይል ስላለች እሷን ፋይል እንከፍታትና የኮኔክሽን ስትሪንጋችን እናስቀምጣለን። እንግዲህ በጣም ብዙ አይነት ኮኔክት ማድረጊያ መንገዶች አሉ። ፕሮሲጀራል ፒዲኦ ኮኔክሽን የሚባል አለ። ለአሁኑ ግን ማይስኩኤል ፕሮሲጀራል ነው የምንጠቀመው። ስለዚህ አንድ $ኮን የሚል ቫሪያብል ነው። እንግዲህ በፒኤችፒ ታውቃላችሁ ማንኛውም ቫሪያብል ክሬት ሲደረግ ዶላር ሲምቦል ቀድሞት ይቀመጣልና $ኮን የሚል ቫሪያብል ክሬት ላድርግና አንድ ቫልዩ ልስጠው ማይስኩኤል ላይ _ኮኔክት የሚል ሜትድ እጠቀማለሁ ኮኔክሽን ለመስራት በማይስኩኤል ላይ ፕሮሲጀራል አፕሮች ማለት ነው። ስለዚህ ይሄ ማይስኩኤል ላይ _ኮኔክት የሚለው ሜትድ ወይም ደግሞ ፋንክሽን እንበለው ስንት ፓራሜትሮችን ይወስዳል? 4 ፓራሜትሮችን ይወስዳል። የሰርቨሩን የሚያስፈልጋል፣ ሰርቨሩን የሚጠቀመው ተጠቃሚ ያስፈልጋል፣ ሰርቨሩን ተጠቃሚው ለመጠቀም የሚያስገባው ፓስወርድ ያስፈልጋል። ከዛ ሲቀጥል ሰርቨሩ ላይ የተቀመጠው ለዚህ ሲስተም የሚያስፈልገው የዳታቤዝ ስም ያስፈልጋል ማለት ነው። ስለዚህ እነሱን ነገሮች እዚህ ላይ በደብል ኮት ውስጥ በሲንግል ኮት እየለያየ እናስቀምጣለን። ሰርቨሩ እንግዲህ ሎካል ሰርቨር ስለሆነ ዛምፕ ሰርቨሩን የተጠቀም ያለ ነው። የእሱ ደግሞ ሎካል ሆስት ነው የሚባል። ዩዘር ኔሙ ባይ ዲፎልት ሩት ነው። ፓስወርዱ የለውም ለጊዜው ኢምፒቲ ነው ወይም ደግሞ ባዶ ነው ለማለት ፈልጌ ነው። ኢምፒቲ የሚለውን ጽሑፍ አስገቡ ለማለት ፈልጌ አይደለም። የዳታቤዝ ኔሙ ደግሞ ቅድም የፈጠርነው እዚህ ላችሁ ከሆነ ምን የሚል ዳታቤዝ ነበረ? ስኩል የሚል ዳታቤዝ ነበር ማለት ነው። ስኩል የሚል ዳታቤዝ ነበር። ስለዚህ እነዚህን 4 ፓራሜትሮች በደብል ኮት በሲንግል ማለት በደብል ኮት በኮማ እየለያየ እናስቀምጣለን። ስለዚህ የመጀመሪያው ላይ የሚቀመጠው ሰርቨሩ ነው ብያቸዋለሁ። ሎካል ሆስት ወይም ደግሞ ሆስት ኔም ነው የሚቀመጠው። ሎካል ሆስት የሚል ሎካል ሰርቨር እናስቀምጣለን። ቀጣይ የሚቀመጠው ዩዘሩ ነው፣ ሩት እንለዋለን። ቀጣይ የሚቀመጠው ፓስወርዱ ነው፣ ባዶ ስለሆነ ደብል ኮት አድርገን እንዘለውና ቀጣይ የሚቀመጠው የዳታቤዝ ስሙ ነው፣ ስኩል እንለዋለን ማለት ነው። ኮኔክት ካደረግ ኦር ካልሆነ ግን ኮኔክሽኑን ግደል ወይም ደግሞ ዴ ያድርግ ወይም ደግሞ ምንድነው አጥፋና ይህንን ሜሴጅ ዲስፕሌይ አድርግልኝ ነው። ስለዚህ ኖት ኮኔክትድ የሚል ጽሁፍ እንዲኖረው ነው የፈለግኩኝ ሪጎ ከሞላ ጎደል ይሄኛው ሰርቨራችን ነው፣ ይሄኛው ዩዘራችን ነው። እንደዚህ በቅደም ተከተል ሰርቨር፣ ዩዘር፣ ፓስወርድ እና ዳታቤዝ ኔም ናቸው ማለት ነው። ዳታቤዝ ኔም ናቸው ለሁላችሁም። ይሄኛው ሎካል ሆስቱ ነው። ይሄኛው እዚህ ሆስት ላይ ያለ ተጠቃሚ ስም ነው። ይሄኛው ያ ተጠቃሚ ይሄን ሆስት የሚጠቅማል ይሄንን ሰርቨር ይሄንን ሎካል ሆስት የሚጠቀምበት ፓስወርድ ነው። ይሄኛው ደግሞ የዳታቤዝ ስም ነው። ሌላ ዝባዝንኪ ሳናበዛ እቺ አሁን እዚች ላይ የጻፍኳት connect.php ላይ የተጻፈችው በዚህ የphp ስክሪፕት ውስጥ የተጠቃለለችው እቺ አንዷ ላይ ወይም ደግሞ $ኮን የሚል ቫሪያብሏ እቺ ቫሪያብል ከዳታቤዛችን ጋር ኮኔክት ለማድረግ ታገለግለናለች ማለት ነው። አሁን ከሞላ ጎደል የዳታቤዝ ኮኔክሽናችን ጨርሰናል። አሁን ኢንክሉድ አድርገን ሪሎድ ስናደርገው የሆነ ኤረር ካበጣ ኮኔክሽኑ የሆነ ችግር አለበት እንላለን ማለት ነው። እዚህ ላይ ኮኔክትድ ከሆነ ኮኔክትድ በላይ፣ ኮኔክትድ ካልሆነ ግን ኖት ኮኔክትድ በላይ ማለት እንችላለን። ግን ያን ያህል አስፈላጊ ስላልሆነ ዝም ብላችሁ እዚህ ላይ ያስቀመጥኳትን የማይስኩኤል ኮኔክት ፋንክሽን በውስጡ እነዚህን ፓራሜትር ያዘች። ከዛ በኋላ ኦር ዴይ ብላችሁ ኮኔክት ካልሆነ ግን ኖት ኮኔክትድ የሚል ጽሁፍ ስጠኝ የምትል ነገር ካስቀመጣችሁ በቂ ነው። ስለዚህ index.php ላይ ኢንክሉድ እናደርገው እስኪ ይህን ኮኔክሽን እና እንየው። ኦኬ እዚህ ላይ ልመጣና ላይ
እዚች ላይ PHP ብዬ ከፍታለሁ። ከዛ ሲቀጥል ኢንክሉድ፣ አሁንም ኢንክሉድ ለማድረግ ኢንክሉድ ወይም ደግሞ ሪኳየር፣ ኢንክሉድ ዋንስ፣ ሪኳየር ዋንስ የሚባሉ የተለያዩ መንገዶች አሉ። ለጊዜው ኢንክሉድ ዋንስ ላደርገውና አንደርስኮር አድርጌ ዲአይአር ላድርገው። ዲአይአር ብታደርጉት ጥሩ ነው። ዳይሬክተሪ እዚህ ሩት ዳይሬክተሪው ላይ ያለን ማንኛውም ዳይሬክተሪ አክሰስ ማድረግ እንዲችል ስለፈለኩ ነው። ከዛ ዳት ታደርጋላችሁ። ኮንካትኔሽን ናት ዶት የምታደርገው በፒኤችፒ ዳት የምታገለግለው ለኮንካትኔሽን ፐርፐዝ ነው። ኮንካትኔሽን ወይም ደግሞ ፎልደርን ምን ልበል፣ ኮንካትኔት ማድረግ ማለት መቀጠል ወይም ደግሞ አንድ ማድረግ አይነት ፍች ሊኖረው ይችላል ሊሆን ኤኒዌይ በፈለጋችሁ ልተረጉሙ ትችላላችሁ። ኤኒዌይ ኮንካትኔት ማድረግ ነው ጠቀሜታው። ስለዚህ ይሄ ኮኔክት ዶት ፒኤችፒ የሚለው ፋይል ግን ያለው የት ውስጥ ነው? ኢንክሉድ የሚለው ፎልደር ውስጥ ነው ያለው። ኮኔክት የምናደርግበት ኢንዴክስ ዶት ፒኤችፒ የሚለው ፋይል ውስጥ የሚለው ፋይልስ ኤስኤምኤስ የሚለው ሩትስ ፎልደር ውስጥ ነው ያለ። ስለዚህ የተለያየ ፎልደር ላይ ስላለ ፎርዋርድ ስላሽ እናደርግና ኢንክሉድ የሚል ፎልደር ውስጥ ግባና አሁንም ፎርዋርድ ስላሽ አድርገን ኮኔክት ዶት ፒኤችፒ የሚል ፋይል አለን፣ እሱን ኢንክሉድ አድርግልን እንለዋለን ማለት ነው። ከዛ ሰሚኮሎን እናደርጋለን። ይሄው እዚህ ላይ ስላለ አሁን ምን እናድርገው? እስኪ ሪፍሬሽ እናድርገው። እዚህ ላይ መጣ ሪፍሬሽ። አሁን ስህተት ቢኖርበት ኖሮ እዚህ ላይ የሆነ ነገር ይሰጠን ነበር። ስህተት ስለሌለበት ግን ነፃ ነው፣ ምንም ችግር የለበትም። ስህተት ቢኖርበት ኖሮ የሆነ የተከሰተው ስህተትና እኛ ያስቀመጥነው ኖት ኮኔክትድ የሚል ኤረር ስላለ እሱን ኤረር ዲስፕሌይ ያደርግልን ነበረ። ለአሁኑ ግን እንደምታዩት ኮኔክት አድርገነዋል። ምንም አይነት ስህተት ስለሌለበት ሰክሰስፉሊ ኮኔክትድ መሆኑን በዚህ ማወቅ እንችላለን ማለት ነው። since there is no error we connected successfully with our database. next let we create the login PHP script. ስለዚህ ለመግባት የሚያገለግልን የPHP ስክሪፕት ክሬት ለማድረግ እንሞክራለን ቀጣይ። ኦኬ ስለዚህ ምንድነው የምናደርገው? እዚች ጋር ትመጡና ኢንተር እናድርጋት። የትኛው ቦታ ላይ PHP ማስቀመጥ ትችላላችሁ። ለጊዜው ነው እዚህ ላይ ስለሚመቼ ነው። PHP ብዬ ልክፈትና if is set ልበለው እዚህ ላይ እስኪ if is set $_ ፖስት ካደረጋችሁ በኋላ በሲንግል ኮት ውስጥ የበተን ኔሟን የሰብሚት በተኗን ኔም ታስቀምጣላችሁ። ሎጊን የምትለዋ ላይ የሆነ ነገር ሀፕን ከሆነ ወይም ደግሞ የሆነ በቃ የማውዝ ክሊክ ኢቨንት ካለ ነው if is set የሚለው ነገር የሚጠቅሰው ወይም ደግሞ የሚያስረዳው። ስለዚህ ምን እናደርጋለሁ? አንድ ቫሪያብል ክሬት ላድርግ። ለምሳሌ አሁን አካውንት የሚል ቫሪያብል ክሬት ላድርግና ዶላር ካፒታል ሌተር አደረኩት ይቅርታ፣ ዶላር አካውንት እኩል ይሆናል ልና $_ ፖስት ብዙ የሚጨመርበት ነገር አለ ለሴኩሪቲ ፐርፐስ ተብሎ፣ ግን ለአሁኑ ቀለል አድርገን ነው $_ ፖስት አድርጋችሁ በኋላ የቴክስት ቦክሱ ስም አያችሁ አካውንት የሚል ቴክስት ቦክስ ነው። ሰሚኮሎን ከዛ ሲቀጥል እቺን ኮፒ ላድርጋትና የት ገባለሁ ማለት ነው። እዚች ጋር ፔስት አደርጋታለሁ፣ እቀይራታለሁ። አካውንት ማለት ፓስወርድ ካፒታል ሌተር እያደረኩት ነው ይቅርታ። ካፒታል ሌተር ቢሆንም ችግር የለው ግን ደስ ስለማይለኝ ነው። እዚች ላይም ደግሞ የቴክስት ቦክሷ ስም ትገባለች ማለት ነው። ኦኬ እነዚህ ሁለት ቫሪያብሎች ክሬት አድርገናል። አሁን ፎርሙ ላይ ምንም አይነት አካውንትና ምንም አይነት ፓስወርድ ሳያስገባ ግለሰቡ ሎጊን ለማለት ቢሞክር የሆነ ኤረር እንዲሰጠው እንፈልጋለን። አካውንቱ አልተሞላም፣ ፓስወርዱ አልተሞላም ወይም ደግሞ ሁሉም ቦታዎች ያስፈልጋሉ የሚል ፖፕአፕ ሜሴጅ እንዲመጣ ስለምንፈልግ ኢፍ ትሉና እዚች ላይ ኤምፒቲ አካውንት ይቅርታ፣ እዚች ላይ አካውንት ብቻ ነው ያልኩት። እዚች ላይ ኤምፒቲ የምትለቀር ጨምሩባት። ኤምፒቲ ከዛ በቅንፍ ውስጥ $_ አካውንት ኦር ለማለት ደግሞ እዚች ላይ ኦኬ ኦር ለማለት እችናን ሲምቦል ትጠቀማላችሁ። ሽፍትን ተጭናችሁ የባክዋርድ ስላሽ ነው ማለት ነው። ኢፍ ኤምፒቲ ማለት ኤምፒቲ ፓስወርድ ከሆነ እዚች ላይ ኢኮ እንልና ምን እናስቀምጣለን ማለት ነው። አንዲት ሲምፕል የሆነች ስክሪፕት አለርት እናስቀምጣለን። የጃቫስክሪፕት አለርት እናስቀምጣለን። እዚች ላይ ስክሪፕት እየከፈትኩ ስክሪፕት እየዘጋው መካከል ላይ አለርት
ከዛ በቅንፍ ውስጥ በሲንግል ኮት ሰሚኮለን አድርጉና ውጭ ላይ በሲንግል ኮት ውስጥ ኦል ፊልድስ ወይም ደግሞ ቦዝ ፊልድስ ኦኬ በዚች ቦዝ ፊልድስ ሪኳየርድ ማለት እንችላለን። ሪኳየርድ ማለት እንችላለን። ሪኳየርድ ማለት እንችላለን። ኦኬ እዚህ ይችላል ሊወረድና ኤልስ ግን ያ ማለት ምንድነው? ግለሰቡ አካውንቱና ፓስወርዱን ካስገባ ልክም ይሁን አይሁንም ብቻ ፊል አውት ካደረገ ማለት ካስገባ ፊል አድርጎ ሎጊን የምትለዋን ካስገባ ወይም ደግሞ አካውንቱና ፓስወርዱ ኢምፒቲ ካልሆነ ቀጣይ ያለውን ስራ እንድንሰራ እንፈልጋለን። ኢንሰርት አንደርስኮር ኩዌሪ ልበለውና የሆነ ቫሪያብል ክሬት አውት ላድርግ። ከዛ በኋላ እዚች ላይ ይሄ ምንድነው ኩዌሪውን የት ላይ ማምጣት ትችላላችሁ መሰላችሁ? ማይስኩዌል ዳታቤዛችሁ ላይ ጀነሬት አድርጎ እንዲሰጣችሁ ማድረግ ትችላላችሁ። ጀነሬት አድርጎ እንዲሰጣችሁ ማድረግ ትችላላችሁ። ስለዚህ ያንን ኩዌሪ ኮፒ አውት አድርገን እናመጣለን ማለት ነው። እዚህ ላይ እናመጣለን። ኦኬ እናመጣለን ማይስኩዌል ዳታቤዛችን ላይ ኮፒ አውት አድርገን እናመጣለን። ልክ እንደዚህ ማለት ነው። እንዴት ነው የምታደርጉት? እዚች ላይ ትገባላችሁ። ከዛ ሲቀጥል ስኮል የሚለውን ዳታቤዝ ኤክስፓንድ አድርጉትና ማል ላይ ኦኬ እዚች ላይ ትገቡና ኢንሰርት የምትላችሁ ኮፒ አድርጋችሁ ትወስዷታላችሁ። እዚች ላይ ፔስት እናደርጋታለን ማለት ነው። ፔስት እናደርጋታለን። ኦኬ ዋት ኦኬ እዚህ ላይ ግን የሆነ ነገር ስተናል። አክቹአሊ እዚህ ላይ ቫልዩን ሪፕሌስ ማድረግ እንችል ነበር በዚህኛው ቫሪያብል። ግን አሁን ምንድነው እዚህ ላይ በጣም ይቅርታ እዚህ ላይ እቺ ነገር እናጥፋት በሙሉ። ቫሪያብሎቻችን እነዚህ ናቸው። አክቹአሊ ሪፕሌስ የሚደረጉት ቫልዩዎች እነዚህ ናቸው። ይሄ ግን ኢንሰርት ለምናደርገው ኩዌሪ ነው። እዚህ ላይ ግን ሴሌክት ነው ማድረግ የምንፈልገው። ሲቀጥልም ደግሞ ስቱደንት የሚል ቴብል ላይ ሳይሆን ሎጊን የሚል ቴብል ነው ለሎጊን የምንጠቀመው። ስለዚህ በጣም ይቅርታ ስህተት ሰርቻለሁ እዚህ ላይ በጣም ይቅርታ ስህተት ሰርቻለሁ። ስለዚህ ምንድነው ማድረግ ያለብን? እዚህ ላይ የኩዌሪ ኔሙን ቫሪያብል ኔሙን በተወሰነ መንገድ እንቀይራለን። ለሎጊን የምንጠቀመው ኩዌሪ ኢንሰርት ኢንቱ የሚል ሳይሆን ሴሌክት ፍሮም አይነት ነገር ነው። ፍሮም ተብሎ ደግሞ ስቱደንት የሚል ቴብል ሳይሆን ምን የሚል ቴብል ነው? ሎጊን የሚል ቴብል ነው። ስለዚህ ችነን በሙሉ እናስወግዳት። ኢንሰርት ኩዌሪ የምትለዋን ደግሞ ቀይር አድርጌ ለጊዜው ሴሌክት አንደርስኮር ኩዌሪ ይበላት። በጣም ይቅርታ። አንዳንዴ ትንሽ ቸኮል ስትሉ እንደዚህ አይነት ስህተቶችን ሳታስተውሉ ልትፈቱ ትችላላችሁ። ስለዚህ ሴሌክት ኦል ፍሮም ልበለውና ሎጊን የሚል ቴብል ነው ያለን። ሎጊን ለማድረግ ስቱደንት አይደለም። በጣም ይቅርታ። እንዴ አስተካክለዋለሁ፣ ችግር የለውም። እዚህ ላይ ቴብላችን ስቱደንት ሳይሆን ምንድነው እንትናችን ማለት ለሎጊን የምንጠቀመው ቴብል ስቱደንት ሳይሆን ምንድነው ሎጊን የሚል ነው። ለጊዜው ዌር ብዬ እስኪ አካውንት ልበልና እኩል ይሆናል ብዬ እችኛዋን ኮፒ አድርጌ እዚች ላይ ፔስት ላድርጋት $አካውንት እሺ ኤንድ እለውና ስቱደንት የሚለውን አስተካክላለሁ፣ ይቅርታ አድርጉልኝ። ኤንድ እና እዚህ ላይ ፓስወርዱ ምን የሆነ በሲንግል ኮት ውስጥ ፓስወርድ በሲንግል ኮት ውስጥ እዚህ ላይ $ፓስወርድ እቺን ኮፒ አውት ላድርግና $ፓስወርድ ለወላት ማለት ነው። $ፓስወርድ ኦኬ። ገላውን እዚህ ላይ ቅድም እንደነገርኳችሁ በተወሰነ ማስተካከል ያለብን ነገር አለ። ለሎጊን የምንጠቀመው ቴብል ስቱደንት የሚል ሳይሆን ምን የሚል ቴብል ነው? ሎጊን የሚል ቴብል ነው። ስለዚህ ሴሌክት ኦል ፍሮም ሎጊን ዌር አካውንት እኩል ይሆናል $አካውንት ኤንድ ፓስወርድ እኩል ይሆናል $ፓስወርድ በሚል እናስተካክለዋለን። ስለዚህ ስቱደንት ስላልሆነ ሎጊን ወደሚል ቴብል ኔም እንቀይረዋለን። ስለዚህ ይሄንን እንጠቀመው። ይሄን ስለሆነ የምንጠቀመው ይሄማ ይሄንን የምንጠቀመው ስለዚህ እዚህ ላይ ምን አደርጋታለሁ ማለት ነው? ወደ ሎጊን እንቀይረዋለን። ማንን? ስቱደንት የሚለው ቴብል ወደ ሎጊን እንቀይረዋለን ማለት ነው። ወደ ሎጊን ኦኬ።
ላጥፋት፣ በጣም ይቅርታ። እዚህ ላይ ደብል ክሊክ ላድርግና ሴሌክት አውት አድርጌ ሎግ ኢን ብዬ ቀይራታለሁ። ኮንትሮል ፕላስ ኤስ ኦኬ። ከዛ ሲቀጥል ሪፍሬሽ ላድርገው። አንኤክስፔክትድ ምናምን የሚል ኤረር አለ፣ በኋላ እናስተካክለዋለን፣ ምንም ችግር የለውም። አሁን ግን እዚህ ላይ ምን እናደርጋለን ማለት ነው፣ የተወሰነ ሎጊን ክሬዴንሻሎችን እናስገባ። ለሎጊን ተብለው የተሰጡ ዳታዎች ስላሉ እነሱን ኢንሰርት ለማድረግ እንሞክር። ስለዚህ በመረጃው ላይ ወይም ደግሞ ይሄ ጥያቄው ላይ በተሰጣችሁ ኢንፎርሜሽን መሰረት የተወሰነ ሪከርድ ታስገባላችሁ። ቀደም እንዳሳየዋችሁ ሪከርዶቹ ሎጊን ማለት አካውንት 1 አካውንቱ ፓስወርዱ 1 2 3 4 5 አካውንት 3 የሚለው ሪከርድ አለ። ፓስወርዱ 5 4 3 2 1 የሆነ ማለት ነው። በሱ መሰረት በዚህ መሰረት ማለት ነው እዚህ ላይ እንደማሳያችሁ እዚህ ላይ እንደምታዩት ምን እናደርጋለን፣ ሪከርድ ኢንሰርት እናደርጋለን። ምን የሚል ቴብል ላይ ሎጊን የሚለው ቴብል ላይ ሪከርድ ኢንሰርት እናደርጋለን። ስለዚህ ወደዚህኛው ልምጣ፣ በጣም ይቅርታ። ወደዚህ ሎጊን የምትለዋን ሴሌክት ካደረጋችሁ በኋላ ኢንሰርት የምትል ታባለች፣ እሷን ክሊክ ታደርጋላችሁ። ከዛ ሲቀጥል ምንድነው የምታደርጉት እዚህ ላይ የተሰጣችሁን አካውንት 1 አካውንቱ ፓስወርዱ 1 2 3 4 5 የሚል አለ። ሮሉ ይሄንን አድሚን ላድርገው ነው ዝም ብዬ አድሚን ላድርገው። ሁለተኛ ሪከርድ አካውንት 3 የሚል አለ፣ አካውንት 3 የሚል አለ። ከዛ ሲቀጥል ፓስወርዱ 5 4 3 2 1 የሚል አለ። ይሄንን ደግሞ ቲቸር ላድርገው። ስቱደንት የሚል አካውንትም ማለት የሪከርድም በኋላ ልንጨምር ይችላል። አሁን ግን እነዚህ ሁለቶቹ ይበቁናል። ኦኬ ይሄው በዚህ አይነት መንገድ ኢንሰርት አድርገናል። ከዛ ሲቀጥል ምን እንደምናደርገው ይሄንን ሴሌክት ኩዌሪውን ራን እናደርገዋለን። ራን አንደርስኮር ሴሌክት ኩዌሪ። ይሄንን ቫሪያብል ደስ ያላችሁ ማድረግ ትችላላችሁ። እኔ ዝም ብዬ እንዲገባችሁ ብዬ ነው ራን አንደርስኮር ሴሌክት አንደርስኮር ኩዌሪ ያደርኩት። ስለዚህ ማይስኩዌል ላይ አንደርስኮር ኩዌሪ የምትል ፋንክሽን አለች። እቺ ፋንክሽን ደግሞ ሁለት ፓራሜትሮችን ትወስዳለች። የመጀመሪያው ፓራሜትር የዳታቤዙ ኮኔክሽን ነው። እንደምታስታውሱት ኢንክሉድ አድርገነዋል እዚህ index.php ላይ ያ የዳታቤዝ ኮኔክሽን ደግሞ $ኮን የሚል ቫሪያብል ክሬት ተደርጎ እዚህ $ኮን የሚል ቫሪያብል ላይ ነው ስቶር የተደረገው ወይም ደግሞ የተቀመጠው። ሁለተኛው ፓራሜትር ደግሞ ኤክስኪዩት የሚሆነው የኩዌሪ ስም ነው። ስለዚህ ኤክስኪዩት የሚሆነው የኩዌሪ ስምና ኮኔክሽኑን እዚህ ላይ እናስቀምጣለን። ሁለቱን በኮማ ለያይተን ማለት ነው፣ በኮማ ለያይተን። ስለዚህ መጀመሪያ ላይ የሚቀመጠው የዳታቤዝ ኮኔክሽኑ ነው። ሁለተኛው ላይ ከኮማ በኋላ የሚቀመጠው ደግሞ ኤክስኪዩት የሚሆነው ኩዌሪ ነው። የዳታቤዝ ኮኔክሽኑ $ኮን በሚል ስቶር አድርገነዋል። ኤክስኪዩት የሚሆነው ኩዌሪ ደግሞ እዚህ ላይ እንደምታዩት ከሆነ $ሴሌክት አንደርስኮር ኩዌሪ የሚለው ነው። ስለዚህ እነሱን እዚህ ላይ ለማስቀመጥ እንሞክራለን። ኦኬ። ስለዚህ ምንድነው የምናደርገው? ይሄኛው ኩዌሪያችን ነው። እችኛዋ ደግሞ ዳታቤዝ ኮኔክሽን ነው፣ ስትሪንጋችን ናት። የዳታቤዝ ኮኔክሽን ስትሪንጋችን ናት እቺ ማለት ነው። ኦኬ። ስለዚህ ምን እናደርጋለን ማለት ነው? እችንን ኮፒ አድርጋችሁ ወይም ደግሞ በእጃችሁ መጻፍ ትችላላችሁ፣ ምንም ችግር የለውም። ግን እንዳትሳሳቱ፣ ከዚህ ጋር ተመሳሳይ መሆን መቻል አለበት በተቻለ መጠን። ስለዚህ የመጀመሪያው ላይ $ኮን ታድርጉና ኮማ አድርጋችሁ ምን ትሉታላችሁ ማለት ነው። ቀጣዩ ላይ $ሴሌክት አንደርስኮር ኩዌሪ የምትለዋን ኮፒ አድርጋችሁ እዚህ ላይ ፔስት ማድረግ ትችላላችሁ፣ ብቻ አንድ አይነት እንዲሆን ነው። ከዛ ሲቀጥል ምንድነው ኢፍ ራን አንደርስኮር ሴሌክት አንደርስኮር ኩዌሪ ኤክስኪዩት ከሆነ ወይም ደግሞ በተሳካ ሁኔታ ከሰራ ነው፣ ወይም ደግሞ በቃ የሆነ ሪከርድ ካገኘ ዋቴቨር ምናምን የሆነ ነገር እንዲያደርግ እንፈልጋለን። አሁን ምንድነው መጀመሪያ ካውንት እናድርገው እስኪ። ይሄንን ራን ሴሌክት ኩዌሪ ምንድነው የምታደርጉት? $የምትለዋን አጠፋታለሁ። ማይስኩዌል ላይ አንደርስኮር ሮውስ አንደርስኮር ካውንት ከዛችንን እስኪ እናድርገው። በዚህ ውስጥ $ራን አንደርስኮር ሴሌክት ኩዌሪ የምትለዋን ኮፒ አድርጌ ፔስት ላድርጋት እዚች ላይ። እችንን $የምትለዋን ላጥፋት። ግሬተር ዛን 0 ከሆነ ያ ማለት አትሊስት አንድ ሪከርድ ካገኘ ነው። ምንጊዜም ቢሆን አንድ ሪከርድ እንደሚገኝ ይታወቃል። ሪከርድ ማለት ሪከርድ ካለ ነው። ትክክል የሆነ ዩዘርኔምና ፓስወርድ ካስገባ ወይም ደግሞ አካውንትና ፓስወርድ ካስገባ ሴሌክት የሚደረገው ግሬተር ዛን 0 እንደሆነ ይታወቃል። እና ዋይል ሉፕ እዚህ ላይ እንጠቀማለን።
በጣም ይቅርታ ዋይል ሉፕ እዚህ ላይ እንጠቀማለን። ከዛ የሆነ ቫሪያብል ክሬት እናደርጋለን። ዶላር ዩዘር ኢንፎ ኢዝ ኢኳል ቱ ማይ ስኩዌር ላይ አንደርስኮር ፌች አይ ቲንክ ፌች አንደርስኮር አሬይ የሚል ፋንክሽን እንጽፍና ይሄ አንድ ፓራሜትር ይቀበላል። እሱም ደግሞ ዶላር ራን አንደርስኮር ሴሌክት ኩዌሪ ያልነው ቫሪያብል ነው። ይሄን ኮፒ አድርገን እዚህ ላይ አምጥተን ፔስት አውት እናደርጋለን ማለት ነው። ፔስት አውት እናደርጋለን። ከዛ እዚህ ላይ የምንጽፋቸው ነገሮች አሉ። የሆነ ቫሪያብል ክሬት እናደርግ። ለምሳሌ ሎግ አይዲ ዶላር ዩዘር ኢንፎ ዶላር ዩዘር ኢንፎ ኦፍ ከዛ እዚህ በሲንግል ኮት ውስጥ የሎጊን ቴብል ኮለመን ኔም ሎግ አይዲው ሎግ አይዲ ነው የሚል ሎግ አይዲ ነው ማለት ነው። እቺን ኮፒ ላድርጋት እስቲ እቺ ኮፒ ላድርጋት እቺን ኮፒ ላድርጋት። ኦኬ 3 ጊዜ ማለት 4 ጊዜ ላድርገው። የመጀመሪያው ለሎጊን አይዲ ነው። ሁለተኛው ለሎግ አካውንት ነው። እዚህ ላይ አካውንት ነው የሚለው፣ እዛ ፓስወርድ፣ እዛ ሮል ነው የሚለው። ኦኬ ከዛ እዚህ ላይ አካውንት ሎግ ፓስ ወይም ደግሞ ሎግ ፓስወርድ ማለት እንችላላችሁ፣ ችግር የለውም። እኔ ፓስ እያልኩት እዚህ ላይ ፓስወርድ፣ እዚህ ላይ ሎግ ሮል ልበለው። ማንኛውንም ቫሪያብል ኔም መጠቀም ትችላላችሁ፣ ምንም ችግር የለውም። ስለዚህ ትርጉም እንዲሰጠ ነው። ኦኬ ከዛ እነዚህን ቫልዩዎች በሴሽን መንገድ ሆልድ አውት አድርጌ ለቀጣዩ ፔጃችን ስለምንጠቀመው እነዚህን ቫሪያብሎች እንደ ሴሽን እንፈጥራቸዋለን ወይም ደግሞ ሴሽን ሜክ እናደርጋለን። ስለዚህ ሴሽን አንደርስኮር ስታርት እንለውና ሴሽን ስታርት እንለውና ወደ ታች ወረድ ብለን ምን እናደርጋለን ማለት ነው። ዶላር አንደርስኮር ሴሽን የሚል አንድ ግሎባል ቫሪያብል እንፈጥርና ሴሽንስ ኦፍ ሎግ አይዲ ልበለው ነው። ዝም ብዬ ሴሽን ሎግ አይዲ እኩል ይሆናል እዚህ ላይ የሰጠኋችን ቫሪያብል ኮፒ አድርጌ እዚህ ላይ ፔስት ላድርጋት ማለት ነው። ፔስት ላድርጋት ማለት ነው። ኦኬ ከዛችን ኮፒ ላድርግና እዚህ ላይ ፔስት፣ እዚህ ላይ ፔስት፣ እዚህ ላይ ፔስት፣ እዚህ ላይ ፔስት አድርጌ 4 ጊዜ ላድርጋት። ኦኬ ከዛ ልቀይር ሎግ አይዲ ማልቲ ሴሽን አካውንት ሴሽን ፓስወርድ አንደርስኮር ሴሽን ሮል ከዛ ሎግ አክ ሎግ ፓስ ሎግ ሮል አድርገን አሳይን እናደርገዋለን። ኦኬ ከዛ ሲቀጥል ሪዳይሬክት የሚሆንበት ሎጊን ትክክለኛ የሆነ ፓስወርድ እና ዩዘር ኔም ከሰራ ማለት ከሰጠው ለሲስተሙ ሪዳይሬክት የሚያደርግበት ወይም ደግሞ ወደ ሆነ ሌላ ፋይል ሪዳይሬክት እንዲያደርገው ስለምንፈልግ ይሄን ሪዳይሬክሽን እዚህ ላይ በሄደር እንጽፋለን ማለት ነው። አሁን ይሄ የሎጊን ስራ የሚሰራው አውተንቲኬት የማድረግ ነው። በውኑ ሲስተሙን ለመጠቀም ፈቃድ ያለ ሰው ነህ ወይስ አይደለም የሚለውን የአውተንቲኬሽን ስራ የሚሰራው በሎጊን ፎርም ነው። በሲስተም ዴቨሎፕመንት ላይ ከሴኩሪቲ አንጻር ሁለት መሰረታዊ ነገሮች አሉ፣ አውተንቲኬሽን እና አውቶራይዜሽን የሚባል። አውተንቲኬሽን ማለት መጀመሪያ ላይ ሲስተሙን ለመጠቀም ፈቃድ ያለ ሰው ነህ ወይ የሚለውን ነገር ፓስወርድ እና ዩዘር ኔም በመጠየቅ ቼክ ሲደረግ ተጠቃሚው አውተንቲኬት ተደረገ እንላለን። አውቶራይዝ ተደረገ ማለት ግን ምንድነው? ሎጊን አድርጎ ከገባ በኋላ ባለው ሮል ወይም ደግሞ ሲስተሙ ላይ ባለው ሚና መሰረት የሆኑ ታስኮች ሲሰጠው አውቶራይዝ ተደረገ ይባላል ማለት ነው። ስለዚህ አሁን እኔ በዚህኛው ፊቸር አውተንቲኬት እያደረኩት ስለሆነ ትክክለኛ ዩዘር ኔም እና ፓስወርድ እስካስገባህ ድረስ ወደዚህኛው ሎኬሽን ሪዳይሬክት እንዲያደርግ ፈልጋለሁ። ሎኬሽን ብዬ ቪውስ ላይ ግባና ቪውስ ፎልደር ውስጥ ግባና እዛ ፎልደር ውስጥ dashboard.php የሚል አለ። እሱን ክፈትልኝ ነው ያልኩት፣ ወይም ደግሞ እሱን አክሰስ ማድረግ ቻል ነው ያልኩት። ኦኬ ጨረስን። ኮንትሮል ፕላስ ኤስ ላድርገው፣ ይቅርታ ደብል ኤስ ነው የተጫንኩኝ ነው የሾርት ከት እንግዲህ ይሄን ነው እንዲከፍተው የፈለኩት። ኦኬ እንደምታዩት ከሆነ እዚህ ላይ ቪውስ ላይ ገባ dashboard.php የሚለውን ክፈት ማለት ይሄ ነው። አሁን በቀዩ አሮ እያሳየኋችሁ ያለሁት ነገር ማለት ነው። ቀጣይ ምንድነው የምናደርገው? እስኪ እንየው። እስኪ አክቹአሊ አሁን የሰራነው የሎጊን ፎርም ስራውን በትክክል ሰርቷል። የሆነ ፓስወርድ እና ዩዘር ኔም ሰጥነው በትክክል ሎጊን አድርጎ መግባት ይችላል ወይስ አይችልም የሚለውን ነገር ለማየት እንሞክር። እስኪ ኮንትሮል ፕላስ ኤስ እናድርገውና ሎጊን ለማድረግ እንሞክር። ሪፍሬሽ እናድርገው። ኦኬ የሆነ ኤረር አለ እየተባለ ነው።
ሳይንታክስ ኤረር ብሎ አንኤክስፔክትድ ብሎ ላይን 32 ኢንዴክስ ዶት ፒኤችፒ ላይን 32 ላይ ላይን 32 ስለዚህ እዛች ላይ እንሄዳለን። የሆነች የረሳናት ነገር አለች። ላይን 32 ማለት እዚህ ላይ ነው። ኦኬ አያችሁ፣ እዚህ የኢኮ ስክሪፕቱን ስጽፍ ምን ስቻለሁ ማለት ነው። የኢኮ ስክሪፕቱን ስጽፍ ምን ስቻለሁ? ሰሚኮለን ማድረግ ረስቻለሁ። ፒኤችፒ በጣም የሚያስቸግረው ጸባዩ ይሄ ነው። በቃ ሰሚኮለን ከረሳችሁ ይቆማል፣ በቃ ሁሉም ነገር ይቆማል። እና በተቻለ መጠን እያንዳንዱን ነገር በጥንቃቄ ለመስራት ጥረት ማድረግ አለባችሁ። ስለዚህ ሰሚኮለን ረስቻለሁ፣ እዚች ላይ ሰሚኮለን አደርጋለሁ። ኦኬ በጣም ይቅርታ፣ ትንሽ ዙም ኢን ላድርገውና ሰሚኮለን እዚህ ላይ ላድርገው። ኮንትሮል ፕላስ ኤስ አድርጌ ሴቭ ላድርገው። አሁን መጥቼ ሪፍሬሽ ላድርገው። ኦኬ አሁን በትክክል ሰርቷል። እስኪ አካውንት 1 ከዛ 1 2 3 4 5 ከዛ ሎጊን። ኦኬ ምንም የተፈጠረ ነገር የለም። ስለዚህ የሆነ ችግር አለ ማለት ነው። ዋናውን ነገር ረስተናል። ለፎርሙ 2 አትሪቢዩቶች ያስፈልጉታል። ሜቶዱና አክሽኑ ግዴታ ነው። ስለዚህ እዚች ላይ ስለረሳን ለዚህ ለፎርሙ የመጀመሪያው የኦፕኒንግ ፎርም ታግ ውስጥ ገብታችሁ ሜቶድ እና አክሽን የሚሉ 2 ነገሮችን ታስቀምጣላችሁ። ሜቶዱ ፖስት ነው የሚባል፣ አክሽኑ ደግሞ ፒኤችፒ ስክሪፕቱ የተጻፈበት የፋይል ኔም። አሁን እኔ እዚሁ ኢንዴክስ ዶት ፒኤችፒ ላይ ስለጻፍኩት ኢንዴክስ ዶት ፒኤችፒ ማለት እችላለሁ ማለት ነው። ክፍት መተው ይቻላል። እዚሁ ራሱ ፋይል ላይ ከሆነ ፎርሙ የተቀመጠበት ፋይል ላይ ከሆነ የፒኤችፒ ስክሪፕቱ የተጻፈ አክሽን ብላችሁ ዝም ብላችሁ ደብል ኮት አድርጋችሁ መተው ትችላላችሁ። ለጊዜው ግን ኢንዴክስ ዶት ፒኤችፒ ብዬ ላስቀምጥ። ከዛ እዚች ላይ ኤልስ እንግዲህ የሆነ ነገር እንዲህ ማለቴ ባዶ ከሆነ የሆነ ነገር እንዲያመጣ ፈልገናል አይደል? ቅድም ግን ኢንኮሬክት የሆነ ፓስወርድ እና ዩዘር ኔም ቢያስቀባስ ግለሰቡ እሱን ለማስቀመጥ እዚች ኢፍ ከምትለዋ ከተዘጋችሁ ታች ላይ ወረድ ትሉና ኤልስ ብላችሁ ኢንኮሬክት የሆነ ፓስወርድ የሚያስገባ ከሆነ እቺ ነው ላይኛዋን ኮፒ ላድርግና እዚህ ላይ አምጥቼ ፔስት ላደርጋትና አለርቱን ቦዝ ፊልድስ አር ሪኳየርድ የሚለውን እቀይርና ኢንኮሬክት ሎጊን ክሬደንሻልስ ማለት ትችላለህ። ኢንኮሬክት ሎጊን ክሬደንሻልስ እንግዲህ ሲጽፍ ስፔሊንግ ከተሳሳትኩ ይቅርታ አድርጉልኝ። ኢንኮሬክት ሎጊን ክሬደንሻልስ ለወራ ሴቭ ላድርገው። ኦኬ እስኪ አሁን ሪፍሬሽ ላድርገው። እዚህ ላይ ልምጣ። አካውንት 1 1 2 3 4 5 ላድርገውና ሎጊን ልበለው። ኦኬ አንዲፋይንድ ፋንክሽን ማይስኩዌል ላይ ሮው ካውንት ይሄንን ሜተድ ተሳስተናል። ማይስኩዌል ላይ ሮው ካውንት ሳይሆን ኢንዴክስ ዶት ፒኤችፒ ላይን 38 ላይ አያችሁ፣ እዚች ላይ ስተናል። ስለዚህ ምንድነው የምናደርገው? ይሄንን ሜተድ እንቀይረዋል። ማይስኩዌል ላይ ሮው ካውንት የሚል ነገር የለም። ስለዚህ ማይስኩዌል ላይ አንደርስኮር ነም አንደርስኮር ሮውስ ነው የምታደርጉት። በጣም ይቅርታ ስለተሳሳትኩ ነው። ስለዚህ እችነን ማይስኩዌል ላይ አንደርስኮር ሮው አንደርስኮር ካውንት የምትለዋል በማይስኩዌል ላይ አንደርስኮር ነም አንደርስኮር ሮውስ በሚል ትቀይሩታላችሁ፣ ወይም ደግሞ ሪፕለስ ታደርጉታላችሁ። ልክ ስላልሆነ ይሄኛው እዚህ ላይ ያስቀመጡት ሜተድ እዚህ ላይ ማይስኩዌል ላይ አንደርስኮር ነም አንደርስኮር ሮውስ ሴሌክት ተደርጎ የተገኘው ሮ ግሬተር ዛን 0 ከሆነ ኮንትሮል ፕላስ ኤስ ኦኬ፣ ልክ ነው። ሪፍሬሽ ላድርገው፣ ኮንቲኒው። ኦኬ አያችሁ፣ ሎጊን ማድረግ ችሏል። ይሄው የድሮውን ይዞት ስለመጣ ነው። አካውንት 1 አካውንት 2 ይሄው ሎጊን አድርጌ የገባው ዳሽቦርድ ዶት ፒኤችፒን በተሳካ ሁኔታ አክሰስ ማድረግ ችያለሁ። ብዙ የሚስተካከሉ ነገሮች ይኖራሉ። በተለይ ይሄ ኤስኩዌር ኢንጀክሽን ምናምን የሚባል አታክ ስላለ እሱን ለመከላከል ብዙ የሚቀመጡ የሴኩሪቲ ፊቸሮች አሉ። እነሱን ትንሽ ኮዱን ከማወሳስበውና ከበድ ከማደርገው ብዬ ነው እንጂ ማስቀመጥ እንችላለን። እንግዲህ እዚህ ላይ እንደምታዩት ግልጽ ማለት ነው ዳሽቦርድ ዶት ፒኤችፒን አክሰስ ማድረግ ችለናል። ማለት ነው። እስኪ እንዲያው አሁን ባዶ አድርገን ወይም ደግሞ የተሳሳተ ኢንኮሬክት የሆነ ፓስወርድ ሰጠን
ወይም ደግሞ አስገብተን ሎጊን ለማድረግ ብንሞክርስ ምን ይለናል? ያስቀመጥነው ነገር አለ። ያን ያስቀመጥነውን ነገር ነው የሚያመጣልን። አሁን እኛ የተሳሳተ ሎጊን ወይም ደግሞ ፓስወርድ አካውንትና ዩዘር ኔም ማለት ፓስወርድ ስናስገባ ኢንኮሬክት ሎጊን ክሬደንሻል እንዲል ፈልገን አይደለ? ሎጊን ብለን አያችሁ፣ ሎካል ሆስት ሳይት ብሎ ኢንኮሬክት ሎጊን ክሬደንሻልስ ይላል ማለት ነው። ሎጊን ክሬደንሻልስ ባዶ ብንተውስ? ባዶ ብንተው አሁን ባዶ ከሆነ ኢፍ ኢምፒቲ ብለን ያስቀመጠው ትዝ ይላችኋል አይደለ? ባዶ ከሆነ ቦዝ ፊልድስ ኦር ሪኳየርድ የሚል ሜሴጅ ዲስፕሌይ እንዲያደርግ ፈልገናል አይደል? ቅድም ፈልገናል አይደለ? ስለዚህ ኤምፒቲ አድርጎ ግለሰቡ ዝም ብሎ ሎጊን ለማድረግ ጥረት ቢያደርግ ሎጊን ለማድረግ ጥረት ቢያደርግ ልክ እንደዚህ ቦዝ ፊልድስ አር ሪኳየርድ የሚል እንትን ይሰጣል ማለት ነው። ለዛሬ ጨርሰናል። አመሰግናለሁ። ቀጣይ እንገናኝ።